አብዛኛው ተማሪ ለብዙ ሰዓታት ቁጭ ብለው አጥንተው በጣም ተጨንቀው ስቲል ግን ዝቅተኛ ውጤት ያገኛሉ። አሁን ማሳያችሁን ፓወርፉል የሆኑ ኤአይዎች ከተጠቀማችሁ እጅግ በጣም ብዙ ሰዓታትን መቆጠብ ትችላላችሁ። ሪዛልታችሁ ላይም ትልቅ ለውጥ ማየት ትችላላችሁ። በእርግጠኝነት 90%ዎቻችሁ የምትሆኑት ቻትጂፒቲን ብቻ ነው የምትጠቀሙት። ነገር ግን በጣም ወደ ኋላ እየቀራችሁ ነው። ከቮይስ እና ቪዲዮ አሲስታንት ከታግዞ እንዴት ጥሩ ውጤት እንደምታስቆጥሩ እንይ። የመጀመሪያው ቻት ዲዩ ይባላል። በቀጥታ ወደ ዌብሳይቱ በመሄድ እንይ። ዌብሳይቱ ጋር ክሮም ላይ በመሄድ ክሊክ እናደርጋለን ወደ ዌብሳይቱ። እንደምታዩት ኤአይ ቱሎች ፎር ስቱደንትስ ነው። በአካውንታችን ሳይን እናደርጋለን ማለት ነው። ሳይኒን ካደረግን በኋላ እንገባለን ማለት ነው። ይሄ ዌብሳይት በ500,000 ፕላስ ስቱደንቶች ተጠቃሚ የሆነ ዌብሳይት ነው። አፕሎድ እንድናደርግ ነው የሚጠይቀን ማለት ነው ፋይሎቻችንን። ይሄ ዌብሳይት ወይም ኤአይ የሚያደርገው የምንሰጠውን ፋይሎች ወደ ኩዊዝ ወይም ወደ ጥያቄዎች ነው የሚቀይርልን ማለት ነው። ይህም እጅግ በጣም ጠቃሚ የሆነ ስተዲንግ ሜተድ ነው። ጥያቄዎችን በመስራት ብቻ እጅግ በጣም ጥሩ ውጤት ማስቆጠር እንችላለን ማለት ነው። ቴስት እናድርገው። አፕሎድ የሚለው ጋር እንሂድና ፋይላችንን ሰሌክት ነው የምናደርገው ማለት ነው። ልክ እንደዚህ ፎቶዎቻችንን ያነሳናቸውን ፎቶዎች ወይም ፋይሎችን እናስገባለን። ወደ ምን እንዲቀይርልን ይጠይቀናል። እኛ በዋነኝነት ይህን ዌብሳይት የምንጠቀመው ወደ ኤግዛም ወይም ወደ ኩዊዝ ስለሆነ ኤግዛም እንለዋለን ማለት ነው። ታች ላይ እንደምታዩት ኤግዛም ይላል። ሌሎችም አሉ። ወደ ስላይዶች፣ ወደ ኖቱን ሰመራይዝ ማድረግ ይችላል። ወደ ቴክስት ቡኮች፣ ወደ አሳይመንቶች መቀየር የሚችል አሪፍ ዌብሳይት ነው። እኛ ግን ኤግዛም ስለሆነ የምንፈልገው ኤግዛም እንለዋለን ማለት ነው። ዴሊ ጎል 10 ሚኒት ፐር ዴይ እንለዋለን። በቀጥታ ወደ ዌብሳይቱ ወይም ወደ ፕሮሰሱ ካስገባን በኋላ እንደምታዩት ፋይሎቹን ድጋሚ እናስገባለን ማለት ነው። አሁን እንደምታዩት ፎቶቻችንን ካስገባን በኋላ ስተዲ ኩዊዝ እና ስተዲ ጋይድ የሚላለ ኩዊዝ እንለዋለን። ኩዊዙን ቾይስ፣ ትሩ ፎልስ፣ ማች፣ ፊሊንግ ዘ ብላንክ፣ ሾርት አንሰር ምን ላድርግ ብሎ ይጠይቃቸዋል። እናንተ የምትፈልጉትን ከነዚህ ውስጥ ደስ ያላችሁን ትመርጣላችሁ ማለት ነው። እኛ የፈለግነው መምረጥ እንችላለን። ለአሁኑ ማቺንግ እንበለው። ማቺንግ ካለው በኋላ ታች ላይ እንደምታዩት ጀነሬት ኩዌስችን ይለናል። ጀነሬት ኩዌስችን እንለዋለን። በሰከንዶች ውስጥ ጽድትና አሪፍ የሆኑ ጥያቄዎች ያመጣልናል ማለት ነው። እነዚህ ጥያቄዎች በእርግጠኝነት ቴስት ቤዝድ የሆኑ ናቸው። ማለትም ካለፉ ቴስቶች ላይ የተወሰዱ ጥያቄዎች ናቸው። ፈተና ላይ የመምጣት ቻንሳቸው ከፍተኛ ነው ማለት ነው። እንደምታዩት በቾይዝ መልኩ ማቺንጉን አምጥቶልናል። እኛም ጥያቄውን እንሰራለን ማለት ነው። እንደምታዩት ሰመራይዝድ የሆነና አሪፍ ጥያቄን ያወጣለን። እኛም እንደምታዩት ልክ በዚህ መልኩ እንመልሳለን። መጨረሻ ላይ ሰብሚት እንለዋለን። ኤክስ ከሆነን ኤክስ ናችሁ ብሎ ጥፋታችንን ወይም ደግሞ የሰራነውን ስህተት ታች ላይ በደንብ አድርጎ ያስረዳናል ማለት ነው። በጣም አሪፍ የሆነ ዌብሳይት ነው። እንደምታዩት በቾይዝም በትሩ ፎልስም ማንኛውንም አይነት ጥያቄዎች ካጠናችሁ በኋላ ወይም ደግሞ ከማጠናታችሁ በፊት ጥያቄዎችን መስራት ትችላላችሁ። ጥያቄ በመስራት አሪፍ የሆኑ ሪዛልቶችን ማግኘት እንችላለን ማለት ነው። እንደምታዩት እዚህ ጋር ፐርሰናላይዝድ ለርኒንግ ፕላን የሚባል አለ። ኤክስ የገባባችሁን ነገሮች አድ ማድረግ ትችላላችሁ፣ ሌላ ጊዜ በደንብ ፎከስ እንድታደርጉባቸው ማለት ነው። በጣም የሚገርም ዌብሳይት ነው እንደምታዩት። ቼክ አድርጉት። ሁለተኛው ኖትቡክ ኤልኤም ይባላል። ወደ ዌብሳይቱ እንሄድና ክሊክ እናደርጋለን ማለት ነው። ከገባን በኋላ ትራይ ኖትቡክ ኤልኤም እንለዋለን። ወደ ዌብሳይቱን በቀጥታ ከገባን በኋላ እንደምታዩት ቻት ማድረጊያ ስቱዲዮ አለ። ቤዚክሊ ይሄ ኤአይ የምንሰጣቸውን ኖቶች ሰመሪን ለማውጣት ቪዲዮ ጀነሬት ለማድረግ እና የተለያዩ ቻቶችን እና ፍላሽ ካርዶችን በማውጣት ያግዘናል። እዚህ ጋር እንደምታዩት አፕሎድ ፋይል እንለውና የምፈልገውን ፋይሎች እናስገባለን ማለት ነው። ፎቶ ያነሳናቸው ሊሆን ይችላል ወይም ደግሞ ሊንኮችን ሊሆን ይችላል። ብዙ ፋይሎችን ሴሌክት ማድረግ ስለሚቻል ልክ እንደዚህ ሴሌክት አድርገን እናስገባለታለን ማለት ነው። እንደምታዩት የሰጠነው ፋይል ኦርጋናይዝ አድርጎ ሾርት ኖት ወይም ሰመሪ እያወጣልን ነው ማለት ነው። በጣም ጽድት ያለና አሪፍ የሆነ ሰመሪ
አጠር ባለ መልኩ ልክ እንደዚህ አውጥቶልናል ማለት ነው። እንደምታዩት ማንኛውንም አይነት ኖቶች አሪፍ ወደ ሆኑ ኖቶች ወይም ደግሞ ሰመሪዎች ይቀይርልናል። ግን ከባዱና ትክክለኛው አስማት የሚፈጠረው እዚህ ጋር ነው። ላሳያችሁ። ስቱዲዮ ሚሮ ጋር ከሄዳችሁ በኋላ ቪዲዮ ጀነሬሽን ይላል። እዛ ጋር ገብታችሁ የምትፈልጉትን ሊሰራላችሁ የምትፈልጉትን ፕሮምፕት ካስገባችሁ በኋላ ታች ላይ እንደምታዩት ጀነሬት ትሉታላችሁ። ጀነሬት እስከሚያደርግ ድረስ የተወሰነ እንጠብቀዋለን ማለት ነው። በሰከንዶች ውስጥ ቪዲዮአችን ጀነሬት ተደርጓል። ቼክ እናድርገው። Okay, next question. Let's say you have a particle just moving along. If you somehow squared in the equation, that v squared has a massive impact. You double the velocity, you get 4 times the energy. If you were to triple the velocity, you'd get 9 times. እንዳያችሁት እንግዲህ በሚገርም መልኩ ኖታችንን ወደ ቪዲዮ ቀይሮ አስርቶናል ማለት ነው። አሁን ደግሞ ፖድካስቱን እናዳምጠው። Welcome back to the deep dive. Today we are staring down what is maybe the most diverse stack of source material we've ever gotten. I mean, we've got these really complex concepts from linear algebra. Yeah, those determinant rules are something else. They really are. And they're sitting right next to fundamental principles from classical mechanics. So work, energy. Right, with definitions of crystals and magnetism. It looks like a scientific grab bag, no doubt. It does. But the mission here, I think, is not to treat these like 3 separate university exams. There are different. ይህን እንግዲህ ጠዋት ላይ ልብስ እየቀየርን ወይም ደግሞ ወደ ስራ በመኪና እየሄድን ማዳመጥ የምንችላቸው አሪፍ አድርጎ ነው ይሰራልን ማለት ነው። አሁን ደግሞ እንደምታዩት ፍላሽ ካርድ ወይም ደግሞ ቦልድ በሆነ መልኩ አጠር አድርጎ ኖታችንን እንዲህ አሳምሮ ሰርቶልናል ማለት ነው። ሜን ፖይንት የሚባሉትን ነው እንደዚህ አሪፍ አድርጎ ይሰራልን። በጣም የሚገርም ዌብሳይት ነው። በጣም የሚገርም ዌብሳይት ነው። ቼክ አርኩት። ወደ ሶስተኛው ስንሄድ ፐርፕሌክሲቲ ይባላል። ዌብሳይቱ ላይ ገብተን ቼክ እናድርገው። በጣም ለየት የሚያደርገው ይህ ዌብሳይት ምንሰጠው ማንኛውንም አይነት ጥያቄ ከብዙ ሶርሶች ኢቨን ዩቲዩብ ራሱ አይቀረውም ብዙ ቪዲዮዎችን አይቶ ከብዙ ሶርሶች ከቻት ጂፒቲ ከጉግል ብዙ አጣርቶ ነው የሚመልስልን ማለት ነው። ይህ ዌብሳይት ለየት የሚያደርገው ምንጠይቃቸውን ጥያቄዎች ሪሌትድ ብሎ የተለያዩ ጥያቄዎችን ከሱ ጋር የሚገናኙ ጥያቄዎችን ታች ላይ ያስቀምጥልናል ማለት ነው። በጣም የሚገርም ዌብሳይት ነው። ሁላችሁም ቼክ አድርጉት። ይሄኛው ናፕኪን የሚባለው ዌብሳይት ለየት የሚያደርገው በስልክ ሳይሆን በፒሲ ወይም ዴስክቶፕ ነው የሚሰራው። እንደምታዩት የምንሰጠው ኖቶች በጣም ወደሚገራርሙ ቪዥዋል የሆኑ ግራፎች ነው የሚቀይርልን ልክ እንደምታዩት ማለት ነው። በጣም የሚገርም ዌብሳይት ነው። ለኔ ቤስት ብለው ይሄኛው ነው። ለማጥናት ማንኛውንም አይነት ጥያቄዎች ወደ ስዕል መልኩ በመቀየር እንድናስታውሰው ያግዘናል ማለት ነው። ዴስክቶፕ ወይም ፒሲ ካላችሁ ቼክ አድርጉት። የመጨረሻ ፕሮፕ ቲፕ ልስጣችሁ። እዚህ ጋር ዩቲዩብ ላይ ገብታችሁ ኦርጋኒክ ኬሚስትሪ የምታጠኑ ምናምን ሰዎች ካላችሁ በቀላሉ የምታዩትን ቪዲዮ ወደ አጭር ፎርም መቀየር ይቻላል። ሼር ብላችሁ ኮፒ ሊንክ ትሉትና ወደ አፕሊኬሽኑ ሄዳችሁ ፔስት ታደርጉታላችሁ ማለት ነው። በቀላሉ አጠር ወዳለ በጽሁፍ መልኩ ይቀመጥላችኋል። እጅግ በጣም አጠር ወዳለች መልኩ ትቀየርላችኋለች። እናንተም ይሄ ማንበብ ነው የሚጠበቅባችሁ። የሙሉ ቪዲዮ አይዲያ በአጭር መልኩ ይቀመጥላችኋል ማለት ነው። ሁላችሁም ቼክ አድርጉት። አፕሊኬሽኑን ፕሌይ ስቶር ላይ ገብታችሁ ዩቲዩብ ቪዲዮ ሰመራይዘር ይባላል። ቼክ አድርጉት።